ሰነፍ ብለው ሲጠሩን እናቃለን የድሮ ጓደኞቻችን እንደሆኑ ወዳቂ ብለው ሲጠሩን እናቃለን ድሮ የሚያውቁን እንደሆኑ ግን አሁን አዲስ ማንነት አዲስ ስም ነው ያለን ኢየሱስ ጌታ ነው መሳፍንት ላይ ያስከፈትኳችሁና አንብብላችሁ መሳፍንት ምዕራፍ 7 ቁጥር 1 ጀምሮ እንደዚህ ይላል ሙሉ አላነበው ትንሽ ፓርት ነው ማነበው ጌዲዮን የተባለው ይሩበአል ከእርሱም ጋር የነበሩ ህዝብ ሁሉ ማልደው ተነሱ ከእርሱ ጋር ያለውን ምንም አልፈልግም እኔ የምፈልገው ጌዲዮን የተባለው ይሩበአል የሚለው ነው ይሄ ጸሐፊ ስለ ጌዲዮን ሲያወራ እስከ ምዕራፍ 6 ጌዲዮን እያለ ነው የሚያወራው ምዕራፍ 7 ላይ ምን ተገኝቶ ነው ይሩበአል አለው ኤሳውን በደም እንድናስረግጥ የሚፈልገው ሰው ተቀይሮ አይደለም እዚህ ጋር ሌላ ሰው አንተቻለም እየጻፍኩላችሁ ያለው the same person ግን ስሙ የተለወጠ ሰው ነው እያለ ያለው ይሄ ይሩበአል ሲባል ሁኔታው 5 ሳንቲም ያልተቀየረ መጽሐፉን አንብቡት ማወቅ ከፈለጋችሁ ሁኔታው ያው ነበር ያለበት ሁኔታ ስሙ ሲቀየር ሁኔታው አብሮ አልተቀየረም ነበር ማንነቱ ብቻ ነበር የተቀየረው አብዛኛው ጊዜኛ ክርስቲያኖች ስንባል ጸልየን ስንነሳ ሰማይ መግባት ነው የምንፈልገው የሆነ በቃ ተአምር ተፈጥሮ ሌላ ቦታ ነው ራሳችን ማግኘት የምንፈልገው ተንበርከን እንጸልይና በኢየሱስ ስም አሜን የሚለውን ትልቅ ድምጽ ከሰማን በኋላ ስንከፍት እዛው ያለንበት ቦታ በኢየሱስ ስም ብለን ምሽክ ትገባለህ የትም ብትገባ የትም ምንም ነገር አታመጣም እግዚአብሔር አሁን ብዙ ሁኔታችን ያው ሆኖ ግን ማንነታችን እንደተለወጠ ሊያውቁ ይገባል ይሄ ይሩበአል የተባለው ጌዲዮን በምን ምክንያት ነው ስሙ የተለወጠው አትሉኝም ከእግዚአብሔር ጋር ያለው ኢንካውንተር ወይም ግንኙነት ነው የሌላችሁ ነገር አይደለም ዛሬ ነግራችሁ የመጣሁት ያላችሁ ነገር አጥብቃችሁ እንድትይዙ ላሳስባችሁ ብቻ